ኧረ ሰብለ ቶሎ እንሄዳለን ብለሽ አይደል የወጣነው ቤት? ኧረ ነይ ለሜቴ ታስገድኛለሽ። ግድ የለሽም ነይ ተጫውተን እንሄዳለን። ተይ ኧረ ሰብለ ነይ። ሀብትሽ እንድጫወት ግን የማይፈቀድልኝ ለምንድን ነው? ሰብለ ኧረ ሰብለ ኧረ ሜቴ ገደሏችሁ ነው። ሰብለ መጡብን፣ በቃ መጡብን። ሜቴ ገደሉኝ፣ በቃ ገደሉኝ ሜቴ። ሰብለ ኧረ ሜቴ ገሉሻል፣ ነይ ወዲህ። ኧረ ወዲህ ሜቴ ገደሉኝ። ኧረ ሜቴ ገደሏችሁ ነይ። አንቺ ጅሎ ነይ ወዲህ። እቺ ልጅ ከቅጥር ውጪ ዘሻት አትውጭ አላልኩም? መልሽልኝ እንጂ ምን ይዘጋሻል? ድሮም ደሃን ችግር እንጂ ክብር አይመጥነው። ተናገር እንጂ ምን ዋናው በዲማው ልጄ ላይ ያመጣሽባት? መልሽላችሁ እንጂ እየጠየቁሽም አይደል? ሲሰድቡሽ እሺ፣ ሲቆጥሽ እሺ፣ ይቅርታ አጥፍቻለሁ ነው የሚባል። እኮ አላጠፋውም። አታጠፊም፣ አጥፍተሻል ልጄ። ከኔ ከደዋ በመወለድሽ አጥፍተሻል። ስለዚህ ሲጠሩሽ አቤት፣ ሲልኩሽ ወዴት ነው የሚባል። ልክ እኔን መስለሽ ልክ እኔን ሆነሽ ነው መኖር ልጄ። ራስሽ አይደለሽ ሰብለ መታዘዝ ነው ስራሽ ያልሽኝ? አዎ ሰብለ መታዘዝም ማገልገል ነው ስራሽ። ዋናው ግን እሜቴን ማስደሰት ነው። እንዴት አድርጌ ነው ለሁለቱም የምታዘዝ? እሜቴ እንዳትወጣ ሲሉ እሷ እንውጣ ስትል፣ እሜቴ ከልጆች እንዳትገጥም ሲሉ እሷ እንጫወት ስትል፣ እምቢ ስል እሷ ታለቅሳለች፣ እሺ ስል ደግሞ እሳቸው ይቀጣሉ። ከእንግዲህ ታልቅስ እንጂ እምቢ ነው ምላት። አይ ሀብትሽ፣ እሷ ስታለቅስ እሜቴ መቆጣታቸው ሲቀራል። ይልቅ እንደኔ እንደ እናትሽ አንጀትሽን ማሰር፣ ቆዳሽን ማጠንከር ልመጅ። እንደዛ ነው የምታድጊ ልጄ። ካጠፋሽ ማሩኝ እመቤቴ ይቅርታ አድርጉልኝ ብለሽ ከፊታቸው ድፍት፣ ሳታጠፊም ይቅርታ አድርጉልኝ ማሩኝ እመቤቴ ብለሽ ከፊታቸው ድፍት። ማሩኝ ይቅርታ ብትይ ምን ትጎጃለሽ ልጄ? ይቅር ይበሉኝ እሜቴ፣ ይቅር ይበሉኝ። በቁሜን የገደሉ። እኔ ግን የሚገርመኝ ከእናትሽ በላይ ያባትሽ ዘራቸውን ሳይቆጥሩ አይውሉም እኮ። ከዚህ መከራና ችግር የከተተኝ ይሄው የአባቴ ክፉ አመል። እናቴም ብትሆን ያው ናት። ሁለቱም ያው ናቸው። ክብራቸውን አምላኪዎች ናቸው። አምላኪዎች ናቸው አልሽ? ክብርማ ለሁሉም የተሰጠ ጸጋ ነው። ጠብቀሽ የምታስጠብቂው፣ አክብረሽ የምታስከብሪ ከፈጣሪ የተሰጠ ስጦታችን ነው። የእነሱም ታዲያ በዛ። የክብር ባርነት አደረጉት እኮ። አደርሰን ነው እናቴ። የክብር ባርነት ማለፊያ ነው። መልእክተ ዮሐንስን እንደዚህ በጥሩ ሁኔታ አጠቃላ ልጄ መስማት ደስ ይለኝ። ለመሆኑ የሚቀጥለው ምንድነው? አሁን አቡነ ዘበሰማያትን ነው የምትቀጥል። እሱንም ጀምራ አጋምሳለች። አቡነ ዘበሰማያት ብዙ ጊዜ ይፈጅባታል። አእምሮዋ ብሩህ ስለሆነ ብዙም አይወስድባትም።
እሱማ የዘር አይደል ቅድመ ዘሮቿ ነትገለኔ ነትገመንትዋብ የተማሩ ሊቅ ነው። ከዛ የተወረሰ እኮ ነው። ምንም ጊዜ አይፈጅባትም። እውነት ነው። እኔም እንዲያው በጠየቅ ያህል ነው የጠየቅኩት እንጂ ደስ የሚል ነው። እስቲ እንዲያው ትንሽ እንስማው። የደረሰችበት ድረስ እስቲ ያስቀጥሏት በይላችሁ። አቡነ በዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በቁም ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ አበሳነ ወጌጋየነ። እንዲያ ነው እንጂ እኔ ልጅ ማለፊያ ነው። እውነት ነው ፊት አውራሪ። አቤት አቤት እንደው ቄሴም እንደው እግዚአብሔር ይስጥልን። ልጃችንን እኮ ቀለም አስለዩልን። ሳይ እንዲያ ነው እንጂ ሜቴ ለምሳ ይጠሩሻል። ምንድን ነው የምታስቢ? ምንም እንደው ልጅነቴ ታውሶኝ የቱ ትዝ አለሽ? ትምህርቴን ፈጥሜ ሳስመሰክር የእናትና አባቴ ደስታ ታውሶኝ ደግሞ ምን ነው ደህና ጊዜ ትዝ ቢልሽ? የቱ ነው ደህና ጊዜ? ደህናው ጊዜማ የሰልፉ ጊዜ። አይ ሰልፍ አይ ሰልፍ ትዝ ይልሻል? የቱ ሰልፍ? ያው ባላባት አንቺን ለማጨት ጎበቀደደ ቁጥር ደጅ የሚሰለፈው ነው። ሰውልዋ ቢረሳ ያ ሰልፍ ይረሳል። ቀኝ አዝማቹ፣ ግራ አዝማቹ፣ ባላምባራሱ፣ አዛዡ ሳይቀር ላንቺ እንደው ያልተሰለፈ ኖሮ ሙሉ ጎጃም አይደል እንዴ በመልክ በምግባር የማያውቅሽ ሁሉ ላንቺ የተሰለፈ። አስታወሱሽ? ያን ጊዜ ነበር ማስታወስ። እኔ እንኳን ያን ጊዜ ማስታወስ አይሆንልኝም። ድንገት ትዝ ባለኝ ቁጥር ይረብሸኛል። እኔን ለማጨት የሚመጡት ሁሉ ወጣትነቴን ተመኝተው አሊያም ከኛ ዝምድናችንን ሽተው ከጠየቁት ሁሉ በመልክም የማውቃቸው ጥቂቶቹን ነው። አይ ልጅነት ሳናስበው ጊዜው ነጎደ። ያ ጊዜ ነው ለኔ ደህናው ጊዜ። ካስታወሱስ እሱን ነው ማስታወስ። ግድ የለም ክብሩን የጠበቀ ለክብራችን የሚመጥን ሰው እግዚአብሔር ይልክልናል። ተጣድፈን እንደሞኛ ጉልቦታን ጥላትም እኔስ ብሆን ተቻኩለን እንወስን አላልኩም እኮ። መቼም የክብሬ ጉዳይ እንዴት እንደሚያንገበግበኝ ለእርሶ መንገር አይሻልም? አዎ እውነት። ዛሬ ደግሞ ምን ነው ጥድፍ አድርጎሻልሳ? ገብሬ እየጠበቀኝ ነው። አልመሽም? አልመሽም፣ ገና ጊዜ ነው። ከገብሬ ለመሄድ ነው አንድ የምትጣደፊው? ከገብሬ ምንም የለኝም፣ ከአንዲሩ ነው። አንዲሩን እንኳን የምወደዋለሁ። የገብሬ አንዲር
ከአንዲሮች ሁሉ የተለየ የሰውን ልብ ለመግዛት ለማዘዝ ለማናዘዝ የሆነ ከፈጣሪ የተሰጠው ኃይል ያለው ይመስለኛል። የገብሬ ትንፋሽ ከዛች 3 አጥቅ ሸምበቆ ዓለምን የሰላም የፍቅር የደስታ የትዝታ ቦታ አስመስሎ ለማሳየት ከፈጣሪ ኃይል የተሰጠው ይመስለኛል። የገብሬ አንዲር ለደካሞች ብርታትን ለፈሪዎች ደግሞ ድፍረትን ለብዙሃን መጽናናትን ለህሙማን ደግሞ መድኃኒትን ለመስጠት የሰዎችን ልብ ከቂም ከበቀል ከክፋት ከተንኮል ነፃ አድርጎ ሰውን የመላእክት ጓደኛ ማህበርተኛ አስመስሎ ለማሳየት ኃይል የተሰጠው ነው። ምን ነው የገብሬ አንዲር ላጭር ጊዜ በሰዎች ልብ ይገዛው የነበረውን ግዛት ለሁል ጊዜ በሆነ። ቤተነሽ ተነሽ ወእግዚአብሔር ስሙ ወእምኩሉ ምንዳቤሁ አድኃኖ የተአየን መልአከ እግዚአብሔር አውዶ ጠላቶቼ እናትና አባቴ ናቸው።